بسم الله الرحمن الرحيم ሁሉም ተደስተዋል በጋድም በስርህ ነብዩ ሙሐመድ ሰይዱል ሙኽታር መስጂድ እስከሰራ ከአንዱ አንሳር ሆነ ማረፊያቸው አላሁ አክበር ከተከበረ ሰው ምን በኒ ነጃሪ ታላቁ ሰሃባ ናቸው ፊት አውራሪ ወዳጃቸው አባ አዩብ አልአንሳሪ በሱ ቤት አረፉ ሙስጠፋ አልሙኽታሪ እዚያ ሳለፉ ለሰባት ሽሁር የመስጂዱን ቦታ ሰይድ አቡበክር ከፈሏቸው 20 የወርቅ ዲናር ሲዲቁል አክበር የኢማም ባለሀብት አላ ሙሐመድ ሸፊዑል ኡመት መካ ለሙሽሪኮች ብቻ ተለቀቀ በጣዖት አምልኮ ቀልባቸው የደረቀ ብርሃን ለጨለማ ቦታውን ለቀቀ የስር በአንሳሩ በኢማን ደመቀ የሙእሚኖች ደስታ ሀገሩን ቋረቀ አላህን ለመገዛት ቀድሞ የተጨነቀ ሙራዱ ሞላለት በሩቅ ናፈቀ ጅብሪል ቁርአን ይዞ እየተፈራረቀ በአላህ መልእክተኛ ብርሃን ፈነጠቀ አገሩ በዒባዳ ያሸበረቀ ምንኛ የታደለ እዚያ የዘለቀ ኢማንና ክህደት ተለየ ታወቀ አዋጅ ተለቀቀ የሰላም ብስራት አላ ሙሐመድ ሸፊዑል ኡመት ሙእሚኖች ለዳዋ ሰላምን አገኙ ለዓመታት ጊዜ በሩቅ የተመኙ ቃል ኪዳናቸውንም ጠብቆ ተገኙ ታተድል እስላም ስለተገናኙ በወንድማማችነት ነብዩ አጉዳኙ ምንዳው ከአላህ ነበር ጀነት ነው የሚያገኙ በቁርአኑ ትእዛዝ ምክር እያገኙ ከአላህ መልእክተኛ ባህሩን እየዋኙ ማህበራዊ ኑሮ ስልጠና ማገኙ ሸይጣን الانس والجن ለሰው እንደማይተኙ ነፍስያ ከሸይጣን ጋር ከተገናኙ መከላከሉበት መድኃኒት አገኙ ወላ ታሰዱ አትመቀኛኙ የነብዩን ትእዛዝ ጠብቆ ተገኙ ለዱንያ ለአኺራ የምሆን እውቀት አላ ሙሐመድ ሸፊዑል ኡመት ኢማናቸውን ይዞ እንዲያዛልቁ በዒባዳ ሀያታቸውን እንዲያደምቁ የነብዩን ትእዛዝ ከልብ እንዲያጠብቁ ሐሜትና ኩርፊያን እንዲጠነቀቁ ወንድምን ከወንድም የሚያራርቁ ከአላህ መልእክተኛ መፍትሄውን አወቁ ከእኩይ ተግባራት ሁሉ እንዲርቁ አምራቸውን ጠበቁ ሙእሚን ሙእሚናት አላ ሙሐመድ ሸፊዑል ኡመት عليهم السلام سيد جبريل يا الله انت ازاز كلا يامتالو نبيهم ለኡመታቸው ያደርሳሉ ሰሃቦችም ወዲያው ይተገብራሉ ሙእሚኖች ሁሉ እንደ ሴት ሳይሉ የነብዩን ትእዛዝ ይጠባበቃሉ የረጅም ጉዞአቸው ለማሳካት ሲሉ የወንድማማችነት መሰረቱን ጣሉ አንሳር ከሙሃጅር ሙአፋት እያሉ የአላህ እንግዶች ለአንሳር አካፈሉ የስልጣኔ ጅምር አንድ ሁለት እያሉ ተግባር ላይ ሲያውሉ አቤት ያስደስት አላ ሙሐመድ ሸፊዑል ኡመት የነብዩ ኮሌጅ ስራውን ጀመረ ከወትሮ የበለጠ እየተጠናከረ የራህማኑን ትእዛዝ እየተገበረ በሰው ልጅ ታሪክ ውስጥ ታይቶ ያልነበረ የሰው እኩልነት በአዋጅ ተነገረ እንደ ከብት ተይዘው ሲሸጥ የነበረ ዋህይ ወረደና መብቱን አስከበረ በዘር በቀለም መናናቅ የነበረ በራህማኑ ረሕመት ቦታ ታከሰረ የመዲናው ትዕይንት ታምር የነበረ ጥቁሩ ከነጩ እየተጣመረ ሀብታሙ ከድሃው እየተሳሰረ በሀብት መኩራራት በኢማን ተቀየረ ሙእሚን በመካ ላይ ተጨንቆ ነበረ በመዲና ጋር እጅግ ተከበረ ዲኑን ተገበረ በግልም በህብረት على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة የሐቂቃው ኹዋት መስርተው ነበር ወንድማማችነት ስራው ስተገበር ከእናት ከአባት ልጅ በልጥ እንደነበር ቡኻሪ በሰሂህ ግልጽ አድርጎ ነበር የአላህ ፓርቲዎች በቁርአን ጥላ ስር ተግባራቸውን ስናይ አጃይብ ለክበር እድሉ ገጥሟቸው ሰሩት በቁም ነገር ነጥየላውቋቸው ከውኸዋው መንደር
በሁለት ሰሃቦች መሃል የሆነውን ነገር የመዲናው አንሳር ሳዕድ ብኑ ዓምር አብዱራህማን ብኑ አውፍ ከሙሃጅር ወንድሞች ያድብቶኝ በጣም የሚያምር አንሳሩ ይዞት ገብቶ መኖር ሲጀምር ከእርሻው ከተምር ነበረው ብዙ ሀብቴ ያለ ሐቢቢካ ሸፊዑል ኡመቲ ሶወሩ ምን ሀያት ሰሃባ ላይ ያየውና ያልሰማው ማሰማ ግድለኛልና የሁለቱ ታሪክ ጉድ ያሰኛልና የኢማን ትሩፋት ትርጉም አገኘና ዛል ንብረቶቹን እኩል አካፈለና መች በሀብት ብቻ ይቀጥላል ገና ማይታሰብ ነገር ያካፍል ነውና ችሮታው ለጉራ አይደለም ለዝና ወይ ደግሞ ለጥቅም ወይ ለምስጋና አይደለም ከአላህ ለማግኘት ነውና አላህ በቁርአን ቃል ገብቶላቸዋልና ቃሉ ቃል ነውና ቀጠረው ጀነቴ አላ ሙሐመድ ሸፊዑል ኡመቲ ሳዕድ ለአብዱራህማን አንተ ወንድሜ ሆይ ያገናኘን ጌታ አልሐምዱሊላህ ለአላህ ብለህ ቤትን ንብረትን ጥለህ አላህ ሽቶ ለኔ ወንድሜ ሆነ ሙሉ ንብረቶችን አካፈልኩልህ ብዙ ተምሮች አሉኝ እኩሉን ወስደህ እሺ በላይ ደግሞ ሌላ ምነግርህ ሁለት ሚስቶች አሉኝ አንዱ አልፍታልህ መርጠህና ንገረኝ ደስ የምትልህ እንዴት ሆኜ ልኖር አንተ እንዲሆንህ ነግሮት ልፈጽመው ምን ትለዋለህ ይህ ነው አጃይቡ ታምር አይደለም ወይ ቢባል እንኳን ነፍትን ንብረትን ልስጥህ እንዴት ተብሎ ይባላል ሚስትህን ልፍታልህ አለው አብዱራህማን ስማኝ የምልህ ባረከላሁ ለከ አለ ወማሊህ አላህ በረካውን ይጨምርልህ ቤት ንብረቶችን ይጠብቅልህ እያፈራኸውን ሁሉ ያበርክትልህ የሰጠኝን አንድ ማልቀበል ውሰደኝ ገበያ አሰርቼ ላሳየ አጀበኝ ወላሂ የኢማን ውጤት አላ ሙሐመድ ሸፊዑል ኡመቲ የሙሃጅሮች ስደት ያሳዝናል ከቶ እውነትም ንብረቱን ሀብቱን ጥሎ ወጥቶ ወንድሞችን በማግኘት ሁሉን ነገር ረስቶ እንዲህ አይነት ወንድም ያላሰቡት ከቶ ሀብቱን የሚያካፍል ዕድሜ ልኩን ለፍቶ እምቢ ያለው አብዱራህማን ወደ ገበያ ወጣው በአጭር ጊዜ ሰርተው ገንዘብን አገኝቶ ልምዱም ነበረውና እቅዱም ተሳክቶ ነግዶ አትርፎ በአላህ ተረድተው ወዲያው ከአንሳሮች አንዲት ልጅ አግብቶ ወንድሙ ያሰበለትንም አሳክተው ወንድማማች ማለት ዛሬ ትርጉም መጥቶ በቁርአን ጥላ ስር የምገናኝ ጠፍቶ እንደማንም መኖር ያ ታሪክ ተረስቶ ዛሬ ወንድም መጥቶ ለምኖር መልእክቴ አላ ሙሐመድ ሸፊዑል ኡመቲ የሐቂቃ ወንድም የእውነት መሐባ ነበራቸው እነዚያ የነቢይ ባልደረባ በሐቅ ላይ ተዋደው ተባሉ አሳባ አንብበው ሲራቸውን ጀራጅ ይገባ ላኢላሃ ኢላላህ በቀልባቸው ይገባ የጀነት ቤታቸው በዚህ ተገነባ በአንድነት ተሳፍረው ያቂዳን ጀልባ ኋላቸውን ስናይ ሆድን የሚያባባው ዛሬ የጠፋብን ሐቂቃው መሐባ እውነተኛ ኢማን ለኛ ስላልገባ ወለው በከሊማ በቃል ማንግባባ ፍርቃ መባል በሽታ በማላችን ገባ ሁሉም በየፊናው ግራ የተጋባ በሐቅ ላይ መሐባ ማጣት መጎዳቴ አላ ሙሐመድ ሸፊዑል ኡመቲ ወደ እነዚያ ሰዎች ቀልቤን ብመልሰው ምን ሰርተው እንዳለፉ ቆሜ ሳስታውሰው ደግ ተግባራቸውን ታሪክ የማይረሳው የሚፈለግባቸውን ሁሉን አዳርሰው ሰዎች ናቸው ብዬ ባመላልሰው ልዩ አይነት ተፈጥሮ አይደሉም ጨርሶ መልሼ ባውሰው እንደኛው ናቸው ሰው ኢማን ነው ጉዞአቸውን ጣሪያ ያደረሰው ያኡመተል ኢስላም እንደኛው ናቸው ሰው ወደ ራሴ ዞር ራስን ብወቅሰው መኖር መፈጠር ምን ተከመለ ሰው ነገ የሚመልሰው ምንሁን በአላህ ፊት አላ ሐቢቢካ ሸፊዑል ኡመቲ يا فاطر الأرض يا خالق السماء نشكرك يا ربي الحمد لله صلوات الله وسلامه عليه على محمد خاتم الأنبياء اللهم يا رب أنت يا إلهي وديت أنشراቸው በአሳቦቹ ላይ እነ ሙሃጅሮች ቤት ንብረታቸው ላይ ተባረው ስንከራተቱ በረሃ ላይ
ለዲን ብሎ ወጥቶ በስደት ሀገር ላይ ከፍ ለማድረግ ነው ቃልህን ወደ ላይ አንተ መረጥካቸው የዲኑን አገልጋይ ዕድሜያቸውን ጨረሱ በዳዕዋ ኺድማ ላይ ሪድዋኑላሂ ዐለይሂም ሙእሚን ሙእሚናት ዐላ ሙሐመድ ሸፊዑል ኡመቲ ከፍ በል ምንዳቸው በአንሳሮቹም ላይ ለሙእሚኖች ምሽግ ሆኑ በየስርብ ላይ የአንሳሮች ውለታ በማንም ሙስሊም ላይ የሙእሚኖች ስደት ሲሆን በነሱ ላይ ከባድ ኃላፊነት ነው ልብ በለዚህ ላይ ሙእሚን ሙእሚናትን ሪድዋኑላሂ ዐለይሂ እነዚያ ምርጥ ህዝቦች የሆኑ በአጠቃላይ ያ አላህ ገናኘን በጀነት ሀገር ላይ ከ1400 ዓመት በላይ ስማቸውን ስራቸውን የሰማን ዱንያ ላይ ነገ በአኺራ ፊታቸውን እንድናይ ያ አላህ ገናኘን ተመኘን ባንተ ላይ በዒባዳ ጠንከር አድርገን በዱንያ ላይ እኛንም አድርገን የዲኑን አገልጋይ እንድንቆም አንድ ቀን በእስላም ሰፍ ላይ ካንተ ከተሰጠን ማንም የለም ከልካይ ተመኘን ያ ኢላሂ ቆመን ባንተ ፊት ዐላ ሙሐመድ ሸፊዑል ኡመቲ ለእስላም ምስረታ በጣም ብዙ ለፉ አድወል እስላምን በኢማናቸው የገፉ ቀን በዳዕዋ ኺድማ የሚያሳልፉ ሌሊቱን በሶላት ጎናቸው አላረፉ በሰው ልጅ ታሪክ ውስጥ ዝናን ያተረፉ ከአላህ ለመመንዳት እንደዚያ ሲለፉ በረሃብ በርዛት ችግር ሲገረፉ አስቸጋሪውን ሕይወት በኢማን ሲገፉ አውቆበታል ንግዱል ጀነት ነበር ትርፉ የጃሂልያን ካባ ከሰው ልጅ ገፈፉ የእስላምን መልእክት ለትውልድ ያተረፉ ከአላህ መልእክተኛ ቃል ሳይዛነፉ ለትውልድ እንዲደርስ ጠብቆ ሲጽፉ ለእኛ እያጨለፉ እያስተላለፉ ኸይርን ያተረፉ ተሸለሙበት ዐላ ሙሐመድ ሸፊዑል ኡመቲ ደግ ተግባራቸው ዛሬ የምታወሱ ሀብት ጉልበታቸውን ለእስላም የለገሱ ዲንን በማገልገል ዕድሜያቸውን ጨረሱ የጃሂልያን ጉልበት እያፈራረሱ የአላህን መልእክት ለሕዝብ ያደረሱ የዲኑን እንቅፋት ከመንገድ ሲያነሱ በአላህ እገዛ ታገሉ ታገሱ ቃላቸውን ጠብቀው ከግብ ያደረሱ ያ አላህ እንደነሱ አርግልን ሀያት ዐላ ሙሐመድ ሸፊዑል ኡመቲ ምርጥ ህዝብ መሆናቸው የተመሰከረ ትውልድ በየተራ ሲያሳልፍ ነበረ ማን ምን እንደሰራ ምን ተከበረ እምቅ ታሪካቸው ያልተዘረዘረ በታሪክ ዑለሞች የተመሰከረ ጣዖት አምላኪዎችን አርጎ እንዳልነበረ በተቅዋ በኢማን ውስጣቸው የዳበረ ለሙሽሪክ ጋጋታ እንዳልተበገረ ቁርአን ነው በእነሱ ላይ የተገበረ ደግ ተግባራቸው ዓለም